እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ። ዮሐንስ አፈወርቅ በልሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛችን ጠባቂያችን ክርስቶስ ከአንቺ ተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በሌሊት ጠላት ዮሐንስን የሚጎዳ ማሰሪያዋ በአንቺ ተወርዶላት። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት ወቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ ተገለጸልን። እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወለደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባልሽን ባሕርይ አድርጎ ባለሟልነት አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛም ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ በረከታ ያሉ ስለ ሁሉም ሕዝበ ክርስቲያን ስለ ሀገሪቱን ኢትዮጵያ ምስለ መካነ ደብረ ገነት ሁሉ ሕዝበ ክርስቲያን ለዓለመ ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በደብረ ምጥማቅ ያለማቋረጥ ስትገለጽ እነሆ አራተኛ ቀን ሆነ። በአንድ ዓመት ለበዓል ከተሰበሰቡ ሰዎች መካከል አንዲት ሴት መጥታ መሐረሙን ወደ ላይ ወረወረችው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን መሐረሙን በእጇ ተቀበለቻት። ሕዝቡም አይተው አደነቁ። ከእነሱም የተጠራጠረ አለ፣ መሐረሙን የተሰቀለ መስሏቸው ነበርና። በቤተ ክርስቲያን ጉልላት ላይም ባለ ብረት ችንካር የተያዘ መስሏቸው ነበር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የልባቸውን መጠራጠር አውቃ መሐረሙን በእጇ ዘረጋችው። በእጇም 3 ጊዜ እርግብ አደረገችው። ሕዝቡም ሁሉ ሲያዩ ወደ ታች ጣለችው። ያቺ ሴት ግን በመካከላቸው ቆማ ነበርና መሐረሙን በእጇ ተቀብላ ይዛ በልብሷ ሰወረችው። ያንን መሐረም እንዳይቀሟት ከመካከላቸው ልትወጣ ወዳ በሆዷና በደረቷ እየዳኸች በምድር ላይ ወደቀች። ሕዝቡም አይተው ይዘው አንገቷን አነቋት። እጃቸውንም ዘርግተው ጅንፎ ባለው በትርም ደበደቧት። ብዙ ደምም ከሷ እስኪፈስ ድረስ ራሷንም ገመሷት። ከመደብደባቸውም ብዛት የተነሳ አካሏ ሁሉ አበጠ። ያንን መሐረም ግን ሊቀሟት አልተቻላቸውም። ኤጲስቆጶሱም ይህንን አይቶ ከበትሩ ጽናት የተነሳ ፈጽማ እንዳትሞት ፈራና ወደ እሷ ሄዶ ልጄ ሆይ መሐረሙን ለኔ ስጪኝ አላት። እሷም ሰጠችው። ከ2 ክፍሎችም እኩሌታውንም ሰጣት። እኩሌታውንም ለሕዝቡ ሰጥቶ ወደ እሷ እንዳይቀርቡ አወገዛቸው። እነሱም ለበረከት በየቤታቸው ያኖሯት ዘንድ አንዳንድ ፈትል ተካፈሉ። ፈጽመውም ከእሷ ቡራኬ ይቀበሉ ነበረ። ባዩዋት ጊዜም አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ደስታቸውና ፍቅራቸው ተጨመረላቸው። በጆሮ ከመስማት ማየት ይበልጣልና
ብዙ ነቢያትና ነገሥታትም እናንተ የምታዩትን ሊያዩ ወደው ሳለ እንዳላዩ እናንተ የምትሰሙትንም ሊሰሙ ወደው እንዳልሰሙ ብሎ ወንጌል የተናገረውን በእነሱ ላይ ተፈጸመ። ይህ ተአምር በየዓመቱ ይደረግ ነበረ። ልመናዋ ክብሯ የልጇ በረከትና አምላክነት ከሁላችን ጋር ጸንቶ ይኖራል። ቸር አምላካችን እግዚአብሔር ሆይ ሰዓተ ማዕልቱን ባርከህ ቀድሰህ በምስጋና በዕረፍት በክብር እንዳሳደርከን እንዲሁም ተረፈ ማዕልቱን በቸርነትህ እንድትባርከን ስለሰበሰብከን፣ ስለባረክን፣ ስላከበርከን የተባረከውንና የተቀደሰውን ስምህን እንዲህ እያልን እናመሰግንሃለን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አሜን። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ዘማሪያት ትሆን ዘንድ የጠራህ በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን በደላችሁን ኃጢአታችሁን ሁሉ በቸርነቱ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ነፍስ የጸናች የጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ከሚመጣውም ይጠብቃችሁ፣ እኔንም እናንተንም መንግሥቱን ያወርሰን ዘንድ እግዚኦ መሐረነ ክርስቶስ እንበል። ባለፈው ድንግላይን ከሚመጣውን ይጠብቀን ስለናቱ ስለእናታችን ስለ ንጽሕተ ንጹሐን ድንግል ማርያም ሆይ ምሕረት ዘንድ ከማሁ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእናታችን የቅድስት ድንግል ማርያም አማላጅነት፣ የሰማዕታት ጸሎት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን በረከት ከሁላችን ጋር ጸንቶ ይኑርልን። ማይሰራያት እግዚአብሔር ይታ
ሰላም